ሰሞኑን ወደ በሶሻል ሚዲያ ላይ የሚዘዋወር አንድ ነገር አለ። ቤዛ ኢየሱስ ብቻ አይባልም፣ ቤዛ ማርያምን ትባላለች የሚል። ስለዚህ በዚህ ቃል መሰረት ሁሉ ኃጢአትን ሰርተዋል። ኃጢአት የሌለበት አንዱ የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው። ኃጢአትማ ባይኖርባቸው ኖሮ ለምን እነሱ በመስቀል ተሰቅለው አያድኑንም ነበር? ስለዚህ የቤዛነት ስራ የኢየሱስ ነው እንጂ የማርያም አይደለም። ማርያም ቤዛዊት ዓለም ልትባልም አይገባትም። ስለዚህ ኢየሱስ ክርስቶስ ቤዛ ነው፣ ኢየሱስ ክርስቶስ አዳኝ ነው፣ ማርያም ግን ቤዛ አይደለችም የሚለውን ይሄንን በሚዲያ ሲዘዋወር የነበረውን ነገር በእግዚአብሔር ቃል አስደግፌ ለመቀላቀል ነው የመጣሁት። ዘማሪት ዘርፌ ከበደ የተናገረችው ነው። ሰሞኑን በክርስቶስ ኢየሱስ ቤዛነት ዙሪያ እየተነሱ ያሉ ሐሳቦች በተለያዩ የሚዲያ አውታሮች ብዙዎችን እያነጋገረ ይገኛል። ለዚህ ማነጋገሪ ሐሳብ መነሻ የሆኑት ደግሞ አቡነ ገብርኤል ናቸው። አደንግጡ በሚል ንግግራቸው ብዙዎችን ያስደነገጡ አቡነ ገብርኤል በዚህ ሳምንት ከፍተኛ የሚዲያ ሽፋን አግኝተዋል። መምህር አቡነ ገብርኤል ይቅርታ ጠይቋል በተባለው ዕለት እንኳ ከአቋማቸው ዝንፍ ያላሉ ሲሆን የኢየሱስን ቤዛነት ተናገርኩ እንጂ ሌላ ጥፋት አልሰራሁም የሚል መልእክት አስተላልፈዋል። ከይቅርታው ዕለት በኋላም ባገኙት እድል መድረክ ላይ ወጥተው ስለ ኢየሱስ በአንክሮ መናገራቸውን ተከትሎ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር አቡነ ገብርኤልን በየትኛውም የተዋህዶ ደብር እንዳይገኙ አግዷቸዋል። ይህንን አስደንጋጭ ዜና የሰሙት የቀድሞ የኦርቶዶክስ ተወዳጅ መምህር የነበሩት መጋቢ በጋሻው ደሳለኝ እንዲህ ሲሉ ሐሳባቸውን ሰንዝረዋል። እኛንም እንዲሁ ገፍተው ነው ኢየሱስ ላይ ጣሉን። በመጨረሻም ርዕሳችን፣ ስብከታችንና መዝሙራችን ኢየሱስ ብቻ ሆነ። ሰው ሊታገድ ይችላል፣ ወንጌላችን ግን ይቀጥላል። አይዟችሁ፣ ለአባታችን ጌታ ይበልጥ ጸጋ እንዲጨምርላቸው እንጸልይ፣ በቅርቡ ጥሩ ዜና እንሰማለን ብለዋል በጋሻው ደሳለኝ። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። የዓለም ቤዛ ኢየሱስ ነው፣ የፈወሰኝ ጌታ ነው። መዳን በሌላ የለም፣ እኔ አምናለሁ ዘላለም። የመምህር አቡነ ገብርኤል አደንግጡ የሚል ስያሜ የተሰጠው ንግግራቸው በቲክቶክ መንደርም ብዙዎችን እያነጋገረና የዚህ ሳምንት የውይይት አጀንዳ መሆኑን የቀጠለ ሲሆን ከእውነት ጎን በመቆም የሚታወቀው ከ15 ዓመት በላይ ሚዲያ ላይ ዝናን ያተረፈው ታዋቂው ቲክቶከር ዮኒ ማኛ በትክክለኛው ስሙ ዮናስ ሙሉነህ እኔም እደግመዋለሁ፣ አደንግጡ፣ የዓለም ቤዛ ክርስቶስ ነው፣ እመቤታችንን እናከብራታለን፣ ግን በፍጹም የዓለም ቤዛ ልትሆን አትችልም የሚል ጽኑ አቋም ያለውን መልእክት አስተላልፈዋል። ስለ ኢየሱስ ብቻ ስታወራ ደሙ የሚፈላው የኛ ቤት ሆኖ ተገኝቷል። የሚበሽቅብህ፣ የሚበሳጭብህ፣ የሚሰድብህ ኢየሱስ ጌታ ነው ስትል በሌላ የሚበሳጭ አላየሁ። ደሙ ነው የሚፈላው። የተነጠቀ ይመስለዋል። አንተ መናፈቅ ይልሃል እንጂ አሜን የሚል የለም። ከዚህም ቀጥሎ ዮኒ ማኛ ሰሞኑን በሚሰራቸው ቪዲዮዎችና የላይቭ የውይይት መድረኮች መምህር አቡነ ገብርኤልን በመደገፍ ከተወሰኑ ከኦርቶዶክስ ምዕመናንና መምህራን ጋር ሲከራከር ታይቷል። አባታችን ትክክል ናቸው፣ ምንም አላጠፉም የሚለው ዮናስ ሙሉነህ ዮኒ ማኛ እሳቸው የሰበኩት የኢየሱስ ቤዛነት እኔም ወደ ቀልቤ እንድመለስና የክርስቶስን ቤዛነት በድፍረት እንድናገር እጅጉን ረድቶኛል ብሏል። ጠንከር ያለው ንግግሩን በዚህም ያልቋጨ ወንድማችን ዮኒ ማኛ ከዚህ በኋላ ተሳዳቢውን ዮኒ ማኛን ትፈልጉታላችሁ እንጂ አታገኙትም። ከዚህ በኋላ ዮኒ ማኛ የጌታ ነው፣ የክርስቶስ ሰባኪ ነው። ስለዚህ ጴንጤ የሆናችሁ ሁላችሁም ጸልዩልኝ ብሏል። ይህንን ተከትሎ ከቅርብ ጊዜ ወዲህ በማህበራዊ ሚዲያ በጴንጤ ቤት ትልቅ ለውጥ እያመጣ ያለው ወንድማችን እንዳልካቸው ዘነበ እንዳልክ በቲክቶክ የቀጥታ ስርጭት ለእውነት ተሟጋቹ ዮኒ ማኛ ጸሎት አድርጎለታል። ሃሌሉያ። በዚህ ማለዳ እግዚአብሔር አምላክ ሆይ ደግሞ ስለ ኢየሱስ ብቻ እንድናወራ በመንፈስ ቅዱስ በኩል ብርታት ስለሆንከን ይህንን የዘላለም ሕይወት ብርሃን እዚህ ላሉ ሰዎች እንድናወራ ደግሞ እኛን የማንጠቅም ምናምንቴዎችን ስለመረጥክ መጽሐፍ ሲናገር ያለምን ምንም መረጠ ተብሎ እንደጻፈ ምንም የነበርነውን አንስተ ለዚህ ለከበረ ወንጌል መስካሪና ተናጋሪ አድርገህ ስለሾምከን እናመሰግናለን።
ኢየሱስን በየዕለቱ የምታደምቅልን የምታብራራልን ከእውቀታችን እየጨመርክ ከገባን ነገር ላይ እያሻሻልክ በጥልቀት ኢየሱስን እንድናውቅ ምትረዳን መንፈስ ቅዱስ ዛሬም የክርስቶስ ያው ምስክር ሆነ ስለምትንቀሳቀስ በማዕከላችን ስላለ ይሄንን የክርስቶስን ኢየሱስን ወንጌል ስለምታብራራ ተከበራችሁ ተመልካዮቻችን ለዛሬ ያዘጋጀናቸው ዜናዎች እነዚህ ናቸው። ለሌላም ጊዜ ክርስቲያን ዜና እንዲደርሳችሁ ይህንን ቻናል ሳብስክራይብ ማድረጋችሁን እንዳትረሱ። መልካም ሰንብቱ።